ሰላም እንዴት ናችሁ? ዶክተር ዮናስ ነኝ። ዛሬ ይዤላችሁ የመጣሁት የቁማር ሱስ ከሌላ ሱሶች በምንድን ነው የሚለየው የሚል ነው። የአእምሮ ሕክምና ላይ እንግዲህ ህመሞቹን በቡድን እያደረግን ነው እና ቁማር እንዲሁም ደግሞ አነቃቂና አደንዛዥ እጾችን ሰብስታንስ ሪሌትድ ኤንድ አዲክቲቭ ዲስኦርደርስ ሚል ምድብ ነው ያላቸው፣ አንድ ላይ ነው። ስለዚህ የቁማር ሱስም እንደ ሌሎች ሱሶች ነው፣ ግን መሰረታዊ የሆኑ ልዩነቶች አሉ። አብዛኞቹ ሱስ አምጪ ነገሮች በተለይ እጾች ከሆኑ 11 ምልክት ነው ያለው። ከዛ ውስጥ 2 እና 3 ካለ አንድ ሰው መጠነኛ ሱስ አለበት እንላለን። 4 እና 5 ካለው መካከለኛ፣ ከ6 በላይ ከሆነ ከባድ ሱስ ውስጥ ነው እንላለን። የቁማር ሱስ ሲሆን 9 ናቸው ምልክቶቹ ማለት ነው። ግን ከሌሎቹ ሱስ አምጪ ነገሮች 3 የሚለዩ ምልክቶች አሉ። እነሱን ነው ይዤላቸው የመጣሁት። የመጀመሪያው ምልክት ምንድን ነው? የቁማር ሱስ ያለባቸው ሰዎች ምን ያህል ችግር ውስጥ እንዳሉ ለመደበቅ ይዋሻሉ። አንድ ሰው የቁማር ሱስ አለበት ለማለት ይሄ አንድ ምልክት ነው። ውሸት ምን ማለት ነው? ይሄ ለምሳሌ ሰዎች የተለያየ ሱስ ውስጥም ቢሆኑ ይደብቃሉ። ያው ግን የቁማር ሱስ ያለበት ሰው ምን ያህል ሱስ ውስጥ እንደተዘፈቀ ማወቅ አትችሉ። ለምሳሌ አንድ ሰው የሚጠጣ ከሆነ ያው ይጠጣል፣ ይታወቃል። በቃ እንዳይነቃበት ሊያደርግ ይችላል። ግን ዞሮ ዞሮ በቃ ከታወቀ ታወቀ ነው። የቁማር ሱስ ያለበት ግን ትንሽ ቁማር እኮ ሱስ ሆናብኛለች ምናምን ሊላችሁ ይችላል። ግን ምን ያህል የቁማር ሱስ ውስጥ እንደገባ ግን ማወቅ አትችሉም። በቃ ከምታስቡ በላይ ነው የሚሆነው። ሁል ጊዜ ይህንን እናውቃለን። ሁለተኛው የቁማር ሱስ ከሌሎች ሱሶች የሚለየው ምንድን ነው? አስመልሳለሁ የሚባለው ኮንሰፕት። ሌሎቹ ሱስ አምጪ ነገሮች ላይ ለምሳሌ ትናንት የቃመ ሰው ወይም ደግሞ ትናንት ካናቢስ ያጨሰ ሰው ትናንት እኮ ያጨስኩ ዛሬ እጥፍ አድርጌ አስመልሳለሁ አይልም። ስለዚህ የለመደው የሚያጨሰው መጠን አለ። ወይም መጠጥ የሚጠጣ ከሆነ የለመደው ይጠጣል፣ እንደው ትንሽ ከፍ ዝቅ ቢል። ቁማር ሱስ ያለበት ግን ዛሬ በ1 ብር ከተወራረደ ነገ በ10 ብር፣ ከዛ በ100 ብር፣ ከዛ በ1000፣ ከዛ በምናምን ሺህ ሊሆን ይችላል። እና ይሄ አስመልሳለሁ እየተባለ ከፍ ባለ እንትን የሚካሄደው ከሌሎች ሱስ አምጪ ነገሮች ለየት ያደርገዋል ማለት ነው። ሶስተኛው ልዩነቱ የቁማር ሱስ ያለባቸው ሰዎች ሌሎች ሰዎችን ገንዘብ ለማግኘት ሌሎች ሰዎች ላይ ጥገኛ ይሆናሉ። ሁሉም ሱስ አምጪ ነገሮች እንግዲህ ገንዘብ ይፈልጋሉ እና አንዳንድ ሰዎች ሱሳቸውን ሰርተው ራሳቸውን ችለው ነው የሚያከናውኑት። አንዳንድ ሰዎች ደግሞ በቂ ገንዘብ የላቸውም፣ ቅፈላ፣ ፈለጣ ምናምን የሚባሉ ነገሮች አሉ። ያው ሱስ ለማሟላት ማለት ነው። ግን በጣም የተጋነነ አይደለም ይሄ። ለምሳሌ አንድ ሰው ሊጠጣ ከፈለገ በቃ ለጨብሲ የሆነ እስቲ ገፍትርልኝ ምናምን ይልሃል። ወይ 100 ወይ 1000 አይ ዶንት ኖ መጠነኛ ብር ነው። የቁማር ሱስ ያለበት ሰው ግን የሚገርም ብር ነው እንትን የሚል እና ለቁማር መጫወቻ ይዋሻሉ፣ ሰዎችን አጨርብረው ገንዘብ ይወስዳሉ፣ ይበደራሉ፣ ይለምናሉ፣ ይሸጣሉ። ንብረት፣ ቤት፣ እቃ ምን ይሸጣሉ፣ ጭማድ ያስይዛሉ። እቃቸውን አስይዘው በቃ በኋላ መልሳለሁ ምናምን የተባለ በወለድ መልክ ማለት ነው። ወይም ደግሞ እቃው በቃ በዛው ቀልጦ ይቀራል ማለት ነው። ኤኒዌይ ሌላ ሱስ ያለበት ሰው ለምሳሌ በቃ ለካናቢስ ምትሆን የተወሰነ ፍራንክ ስጠኝ ምናምን ሊል ይችላል። ወይም የሆነ ነገር ሊጠይቅ ይችላል። የቁማር ሱስ ያለበት ግን የሆነን ትልቅ ስራ ልሰራ ብዬ በቃ 400 ሺህ ብር ያስፈልገኛል፣ በቃ አሁን መልሳለሁ፣ ነገ መልሳለሁ ምናምን ይላል። ወይም ደግሞ ያልፈጠረ ችግር ይፈጥርና በቃ እንዲህ ታምሜ እኮ አሁን ሆስፒታል ሊገባ ነው፣ እንዲህ ብር አሲዝ ተባልኩኝ ምናምን በቃ 300 ሺህ በቃ እንትን በለኝ እኮ ዛሬ ባንክ ዝግ ስለሆነ ትራንስፈር ማድረግ አልቻልኩም ስለታመምኩኝ ነው በቃ 300 ሺህ ምናምን ይላል። ከሌሎች ሱሶች ይሄ ለየት ያለ ነው ማለት ነው። እና የቁማር ሱስ እንግዲህ በእነዚህ 3 ምክንያቶች ቤተሰብ ላይ የሚያሳድረው ጫና አትገምቱትም። አንዳንድ ጊዜ ሰዎች የቁማር ሱስ ውስጥ ያሉ ሰዎች አብረው ትዳር ይዘው ምናምን እየኖሩ ቤቱ ላያቸው ላይ ተሽጦ ሊሆን ይችላል። መኪና እንደዛ፣ ቤት ውስጥ የነበሩ ንብረቶች ምናምን ተሽጠው ሊሆን ይችላል፣ ወጥተው ሊሆን ይችላል። ከዛ አንዳንድ ጊዜ በቃ በሚያሳፍር ሁኔታ ከማይጠየቅ ሰው ተበድረው ሊሆን ይችላል። ወይም ደግሞ ከሆነ ሰው ዋሽተው ብር ወስደው ሊሆን ይችላል። እና ይህ በጣም ከባድ ነው። ኤኒዌይ ግን የዚህ ሱስ ያለባቸው ሰዎች እኔ ሱሱ አስቸግሮኛል
ከዚህ ሱስ መውጣት ፈልጋለሁ በራሳቸው ከወሰኑ እንደ ማንኛውም ሱስ ሕክምና ማግኘት ይችላሉ ማለት ነው። ለሕክምናው ዘውዲቱ፣ ጳውሎስ፣ የካቲት፣ የግል ደግሞ እንደ ሬነሰንት የሱስና የአእምሮ ታድሶ ተቋም ሄዳችሁ አገልግሎቱን ማግኘት ትችላላችሁ። ይህ ቪዲዮ በጣም ለብዙ ሰዎች የሚረዳ ስለሆነ ኮፒ ሊንክ ሼር ይደረግ። ሁልጊዜ እንደምለው ያለ አእምሮ ጤና የለም። ደህና ሁኑ።